በጣም ደስ ይላል። ዛሬ ደስ የሚል ብስራት ልንገራችሁ። ዶክተር አብይ ታደሰ ስፔሻሊስት ካንገት በላይ ዶክተር ማንም ሰው ማያቀው የለም። ይልቁንስ ሁላችንም እያመሰገንነው እንኖራለን። ይህ ማለት ደግሞ በትግራይ ክልል ካሉ ህፃናት 5 በጣም የተቸገሩ እናቶቻቸው ወይ አባቶቻቸው ካሉ እኔ በነፃ አክማለሁ ባለው መሰረት ዛሬ ከሰዓት ጀምረን መንትያ ልጆችን ማከም እንጀምራለን። ስለዚህ ለዶክተር አብይ ታደሰ ስፔሻሊስት ካንገት በላይ እያመሰገንኩ ከዛሬ ጀምሮ ለምናደርጋቸው የህክምና ፕሮግራሞች ሁላችሁም ሼር ኮፕሊንክ ያላችሁ ወደ ህዝብ አድርሱልን። ሰላማችሁ ይብዛ። ዶክተር አብይ ታደሰ በቃሉ ተገኝቷል። ክብር ይስጥልን። እንግዲህ የምታዩት ልጅ አማን ይባላል። ከዚህ በፊት መጥቶ ቢሮ ድረስ አናግሮኝ ነበረ። በእርግጥ መጀመሪያም ቪዲዮ ሰርቶ ነበር። ከትግራይ ክልል የሚመጡ ታካሚዎች አሉ። በጣም እኔ ማቃቸው እሱ ከዛ አካባቢ ስለሆነ በጣም የተቸገሩ መተንፈስ የማይችሉ ማንኮራፋት በጣም የሚያሰቃያቸው አፋቸውን ከፍተው የሚተኙ በጣም የሚሰቃዩ ልጆች አሉና ደግሞ ምንም አቅም ደግሞ የላቸውም እና እባክህ ዶክተር እባክህ አግዘን ብሎ ጠይቆ የነበረ ያው እሱ በአካል እንድመጣ ነበር የጠየቀኝ። ነገር ግን ያው ካለብኝ የስራ ጫና አንፃር መምጣት ስለማልችል በቃ እኔ ልጆቹ እዚህ ጋር እንዲመጡና አንተ እንደው በተቻለ መጠን በነፃ ህክምናውን እንድታደርግላቸው ሰርጀሪም ከሆነ ሌሎች ምርመራዎችም ከሆኑ ሁሉንም እንድታደርግላቸው ብሎ ጠይቆኝ ነበር። እኔ ደግሞ ከማኔጅመንት ጋር ተነጋግረን ለ5 ልጆች በነፃ የቀዶ ህክምና የሚያስፈልጋቸውን እናደርግላለን ምንም ችግር የለውም ብዬ ነግሬ ወይም ቃል ገብቼለት ነበር። በተቻለ መጠን እንግዲህ ማህበራዊ ኃላፊነትን መወጣት ማለት እንደሆነ ለማሳየት እየሞከርኩ ነው። እንግዲህ በዚህ አጭር ጊዜ ውስጥ ለብዙ ህጻናት ለብዙ ሰዎች አቅመ ደካሞች እናንተ ማታቋቸውም በዚሁ በራሳችን የምንሰራቸውም በጣም ብዙ አሉ። የምታቋቸውም ደግሞ እንደምታውቁት ነውና ለማድረግ እየሞከርኩ ነው፣ እየታገልኩ ነው በምችለው አቅም ማለት ነው። ይሄ ደግሞ እኔ በጣም የሚያስደስተኝ ነገር ነው። በጣም ነው የማመሰግነው ሁላችሁንም። ዶክተር አብይ ነኝ ከኤሊት አንገት በላይ ቀዶ ህክምና ማዕከል። ደህና ደሩ።